ያሁኑ ህይወቴ በሷ የተነሳ ከሞቱት በላይ ከሚኖሩት ሰዎች በታች ሆኗል። አሁን ታዲያ ወደ ትዳር መግባት ብፈልግ እንኳን እሷን መርሳት ፈጽሞ አልቻልኩም። ወአነ الحب عهد لا يذوب في بعدي ፍቅርም በመራራቅ የማይቀልጥ የማይረሳ የሆነ መሆኑን ብታውቅ እሷን ትዝታ ረስቼ ሌላ ሴት ጋር መሆን ፈጽሞ አልቻልኩም። ሰላም አለይኩም። ወንድማችንን ታሪክ እኔም ስሰማው በጣም ነው ያዘንኩት። ቀደም ሲል የለቀኩትን ቪዲዮ ከተመለከተ በኋላ ነበር ታሪኩን ያጋራኝ። እኔ ደግሞ ለየት የሚያደርገው ነገር አለ በማለት ይጀምራል ታሪኩን። እኔ ደግሞ ትዳር መያዝ ያቃተብኝ ምክንያት ይህ ነው። በጣም የምወዳት በጣም የማፈቅራትና በጣም የምንከባከባት ሚስት ነበረችኝ። እሷም በጣም ትወደኛለች፣ በተመሳሳይነት ትንከባከበኛለች፣ ሐቄን ሙሉ ታሟላለች፣ እኔም ሐቋን አሟላለሁ። የሚገርመው ነገር ጠዋት ወጥቼ ማታ እስክመለስ ድረስ እንኳን ትናፍቀኝ ነበር ይላል። እሷም በጉጉት ነበር ማታ ማታ የምትጠብቀኝ። ቀን እንኳን ምሳ አብረን ለመብላትና ምሳ ላይ ሄጄ ላያት ብፈልግም በጣም ቤቴ ከስራዬ ራቅ ያለ ስለሆነ መሄድ አልችልም። ስለዚህ ግዴታ ጠዋት ወጥቼ ማታ መግባት አለብኝ። የዱንያ ነገር ሙሉ ቀን እያለያየን እንኳን ማታ ስንገናኝ ግን በጣም ደስተኛ እንሆን ነበረ። እኔም እሷን ናፍቄያት ነበር ማገኛት። እሷም በተመሳሳይነት እኔን በጉጉትና በናፍቆት ነበር የምትጠብቀኝ። በሚገርም ሁኔታ ላይፌ ተቀያይሮ ነበረ። በፊት የነበረው ህይወቴ ብዙም ተስፋ የሌለው አይነት ሰውና እንዲሁም ለሰዎች ኬርለስ የሆነ ለራሱም ራሱን የጣለ ሰው ነበርኩኝ። እሷን ካገባው በኋላ ግን ራሴን እንድወድ ራሴን እንድንከባከብ እሷ ስል መኖር እንዳለብኝና እሷ የምትወዳቸውን ነገሮች ሁሉ ማድረጌ የሚያስደስተኝ ሰው ሁኛለሁ። ይህን ሁሉ እንዳደርግ ያደረገችኝ ደግሞ እሷ ናት። በጣም በፍቅር ይዛኝ ነበረ። ፍቅሯ በጣም ይበዛብኝ ነበር። ጠዋት ወደ ስራ እንኳን ለመሄድ ከእሷ ስለይ ነበር በጣም የሚከብደኝ የሚደብረኝ። ማታ ማታ ወደ እሷ ስመጣ ደግሞ መንገዱ በጣም ይረዝምብኝ ነበር። እጓጓለሁ፣ እሳሳለሁ። የምትፈልጋቸውን ነገሮች ሁሉ በየዕለቱ ስራ ያድርጌ እሷ ለመግዛት ወደዛ ወደዚህ ይላለው። ያሉኝን ገንዘቦች በጠቅላላ ለሷ ማስደሰት ስል ብቻ አጠፋለሁ፣ አባክናለሁ። ያ ግን እኔን ያስደስተኝ ነበር። እሷም የምወዳቸውና ማልወዳቸውን ምግብ እንኳን ለይታ ታውቃለች። የምወዳቸውን ምግብ በየዕለቱ ሰርታ ታዘጋጅልኛለች፣ እንዲሁም በሰሃን አርጋ ተቋጥርልኝ ነበር። በዚህ መሃል ታዲያ የሚቆጩኝ ነገሮች አሉ። አንደኛ ሰፊ ጊዜ ሳልሰጣት መቅረቴ፣ ሁለተኛ ደግሞ እሷን ከማጣቴ በፊት ከሷ ልጅ አለማግኘቴ። እነዚህ ሁለት ነገሮች ሁሌም ያንገበግቡኝ ነበር። እሁድን እንኳን ሰፊ ጊዜ ይኖረናል ብዬ እንዳላስብ የምሰራበት ድርጅት እሁድን ሁሉ እንድሰራ ያስገድደኝ ነበር። ይህን የማደርገው ደግሞ ገቢ ትንሽ ስለሆነ እሁድን ስሰራ የተሻለ ገቢ አገኛለሁ። በዛሽ ገቢ እሷን ለማስደሰትም ጥረትን አደርግ ነበር። በመጨረሻ ግን የሚያሳዝን ነገር አጋጠመ። ያም ነገር እሷ በህይወት እንዳትኖር እንድትሞት የሚያደርግ ሆነ በሽታ ውስጥ ገባች። ያ በሽታ ለኔ በሆነ እያልኩ አስባለሁ፣ እመኛለሁ። ነገር ግን ለኔ አልሆነም። አላህ ቀድሮት ለሷ ነው ያደረገው። እንደዚህ አይነት ፍቅሮች መካከል ላይ ብዙ የሆኑ መሰናክሎች ይበዙበታል። የኛ መሰናክል ግን ከባድ ነው። የያዛት በሽታ ጊዜያትን የማይሰጥ የሆነ እንዲሁም የምትሞትበትን ጊዜ ሁሉ እንድታውቅ የሚያደርጋት የሆነ ካንሰር የሚባል በሽታ ነው። ይሄ በሽታ እኔ ጋር በሆነ እሷ በለቀቀ ብዬ ሁልጊዜ እመኛለሁ፣ አላህንም እማጸነዋለሁ። ነገር ግን የማይቀር ሆነና ወደ አላህ እሷም ሄደች፣ እኔም ብቻዬን ቀረሁ እዚህ። እሷ ምንም ልጅ አላገኘውም። ነገር ግን ሁሉ ነገር እሷን ያስታውሰኛል። አሁን ታዲያ ወደ ትዳር መግባት ብፈልግ እንኳን እሷን መርሳት ፈጽሞ አልቻልኩም። ቤተሰቦች አስገድደውኝም አግብቻለሁ። ነገር ግን ሐቋን ላሟላላት አልቻልኩም አዲሷን ሚስቴን። በዛም የተነሳ እኔ ፈልጌ እኔ ወድጄ እሷን መለያየት ግድ ሆኖብኝ ተለያይቻታለሁ። ሌላ ሴቶችም ጋር እንደዚሁ ወደ ኒካህ ለመግባት ብዙ ተንደርድሬያለሁ። ነገር ግን እውነተኛው ጊዜ ሲደርስ ወደ ኋላ ሸሻለሁ። አፍቼም ሁሉ አውቃለሁ። ይህን ሁሉ የሚያደርገኝ የመጀመሪያዋ ሚስቴ ትዝታ ነው። እሷን ትዝታ ረስቼ ሌላ ሴት ጋር መሆን ፈጽሞ አልቻልኩም። ማሰብ እንኳን እየከበደኝ ነው ያለው። ሁሉ ነገር እሷን ያስታውሰኛል። ቤት ስገባ እሷ ትዝ ትለኛለች። በፊት ለሷ ብዬ እሷን ለማስደሰት የገባውባቸው ሱቆች ሁሉ እሷን አሁን ላይ ያስታውሱኝ ያሉት። አንዳንድ የሚያጽናኑኝ ነገሮች ከሷ ቤተሰብ እሰማለሁ። እንዲህም ብሎ አባቷ አጽናንቶኝ ያውቃል። ምናለ ሌላ ሴት ልጅ በኖረኝ ይህን እድል አላባክንም ነበር። እሷን እንደወደድካት ልጄንም ተወድልኝ ነበረ፣ ሌላ ሴት ልጄንም እሰጥህ ነበር በማለትም የሚያጽናና የሆነ ቃል ከሷ ቤተሰቦች ይመጣል። ነገር ግን አላህ ቀድሮት በሞት እሷን አጠኋት። ያሁኑ ህይወቴ በሷ የተነሳ ከሞቱት በላይ ከሚኖሩት ሰዎች በታች ሆኗል። ለይተሃ ተዕለሙ አነ ልቀልበ የንዚፉ ሶምተን፣ ልብ በዝምታ እንደሚደማ ብታውቅ እንዴት በሆነ። ወአነ ልዐይነ ቱኸፊ ደምዐን ላ የጅፉ፣ አይንም በእንባ እንደሚደበቅና ሁሌ እንደማይደርቅ ብታውቅ እንዴት ነበር። ለይተሃ ተዕለሙ አነ ኩለ ነፍሲን ዩናዲሃ፣ እያንዳንዱ ነፍስ እሷን እንደሚጠራ ብታውቅ። ወአነ ኩለ ሶምቲን የሕሚሉ ወጅሃሃ ፊ ኸያሊ፣ እያንዳንዱ ዝምታም ፊቷን በሐሳቤ እንደሚሸከም ብታውቅ። ለይተሃ ተዕለሙ አነ ግያቢ
ለይሰ ገያበን መራራቅ እኮ መጥፋት እንዳልሆነ ብታውቅ በል ሑድረን የስኩኑ ፊ ደሚ ወሩሒ ነገር ግን በደሜና በነፍሴ ውስጥ የምትኖር መሆኗን ብታውቅ ለይተሃ ተዕለሙ አነ ልወድዓ መክቱቡን አልኪዳኑም የተጻፈ እንደሆነ ብታውቅ ወአነ ልሑበ ዓህዱን ላ የዙቡ ፊ ቡዕዲ ፍቅርም በመራራቅ የማይቀልጥ የማይረሳ የሆነ መሆኑን ብታውቅ ለይተሃ ተዕለሙ አነሃ ቅሰቱን ላ ትክተቡ መረተይኒ እንዲሁም እሷ ሁለት ጊዜ የማትጻፍ ታሪክ መሆኗን ብታውቅ ወአነሃ ሕልሙ ለዚ ላ የስተጢዑ ዘመኑ አንዩንሲየሁ ዘመናትም ሊያስረሳ የማይችል የሆነ ህልም መሆኗን ብታውቅ ጥሩ ነበር። ሰላሙ ዓለይኩም።